ዛሬም የሚገርም ቀን አሳልፈናል። የዛሬው ኑሮ ሁለት እንግዶቼ ጋር የሚገርም ቆይታ አድርገናል። ውሏችንን ስለምትወዱት ቪዲዮ ላይክ በማድረግ ጀምሩ። ወዳችኋለሁ። በነገራችን ላይ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ኤቲአይ የሚገርም ቻሌንጅ አዘጋጅቶላችኋል። ቻሌንጁ ምን መሰላችሁ? በግብርና ላይ ተሰማርታችሁ የምትገኙ ማንኛውም ተቋማት፣ ግለሰቦች ኢኖቬቲቭ ስራ የሰራችሁ ማንኛውም ሜካናይዝድ በሆነ እርሻ ፕሮዳክት ማምረት ሊሆን ይችላል፣ የተለያዩ ማሽነሪዎችን ማምረት ሊሆን ይችላል፣ ሶፍትዌር ዴቨሎፕ ማድረግ ሊሆን ይችላል። ብቻ ማንኛውም ችግር ፈቺ የሆነ በግብርና ላይ የሚሰራ ዘመናዊ ስራ ፈጠራ ያላችሁ ማንኛውም ወጣት ግለሰቦች ወይም ድርጅቶች ሴት ወንድ ያዘጋጅቶላችኋል። ቻሌንጁም የሚሆነው አሸናፊ ለሚሆነው ሰው ይህንን ቻሌንጅ ተወዳድሮ የሰራው ስራ ችግር ፈቺ ነውና አንደኛ ለሚወጣው ሰው ኤቲአይ የሚያስፈልገውን ነገር ሁሉ ፋሲሊቴት አድርጎ ፋይናንስ ሊሆን ይችላል፣ ምክር፣ ስራ ነገሮችን ማመቻቸት ኤቭሪቲንግ አመቻችቶ ኤቲአይ ስራው መሬት የሚወርድበትን ነገር ያመቻቻል። ሶ ከስር ባስቀመጥኩላችሁ ሊንክ እየተመዘገባችሁ የስራ ፈጠራ አለኝ የምትሉትን ነገር እያስመዘገባችሁ ተመዝግባችሁ ተወዳደሩ። ሶ ይሄ ድል እንዳያመልጣችሁ። ይሄ ድል ይመለከታችኋል ለምትሏቸው በሙሉ ይሄን ቪዲዮ ሼር አድርጉላቸው። ብዙ ሰዎች ስራ ፈቺ ማለት ችግር ፈቺ ስራዎችን ሰርተው ነገር ግን ከፋይናንስ እጥረት ከተለያየ ነገር ምክንያት መሬት ሳያወርዱት ፈጠራቸው እንደዚህ ይቀራልና ተወዳድራችሁ ጥሩ ኢንጌጅመንት ካገኛችሁ ስራችሁ የሚደገፍበትንና መሬት የሚወርድበትን ነገር ኤቲአይ ያመቻቻለሁ ብሏል። ስለዚህ ሁላችሁም ተመዝገቡ። ወዳችኋለሁ። ዛሬም የሚገርም ቀን ነበር ያሳለፍኩት። ዛሬ በጠዋት ተነስተን ጎረቤታችንን ቡና መልቀም አገዝናቸው። ከዛ በኋላ የሚገርም ከሰዓት አሳልፈናል። በነገራችን ላይ ውድ ወንድሞቼ ወጣት የሆናችሁ ኢትዮጵያውያን በሙሉ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ኤቲአይ የሚገርም ቻሌንጅ አዘጋጅቶላችኋል። ይኸውላችሁ ቻሌንጁ ምን መሰላችሁ? ግብርናችንን ለማሳደግ ወይም ለዲጂታላይዝ ለማድረግ ወይም ለማዘመን የሚጠቅሙ ማንኛውም አይነት የፈጠራ ስራ ለምሳሌ አፕሊኬሽን ሊሆን ይችላል፣ ከግብርና ጋር የተያያዘ ወይም የከብት አያያዝ ሊሆን ይችላል፣ ኦር ማሽነሪ ሊሆን ይችላል። ብቻ ማዘመን የሚችል ችግር መፍታት የሚችል ሐሳብ ኖሯችሁ ፈጠራ ኖሯችሁ ነገር ግን ያንን ፈጠራ ያላወጣችሁ ወደ እንትን ምንድነው የሚባለው ይሄ ፈጠራችሁን አስመዝግባችሁ ወደ መሬት ያላወረዳችሁ ሰዎች ያንን ለማገዝ አንድ ቻሌንጅ አዘጋጅቷል። ይሄ ቻሌንጅ እንግዲህ ማንኛውም ሰው መሳተፍ የሚችለው ቻሌንጅ ነው። በቃ በዚህ በሜካናይዝድ በማድረግ
ኦር እንደዚህ ዘመናዊ ሞደርን ከማድረግ አንፃር አፕሊኬሽን ሰርታችሁ ሊሆን ይችላል ኦር ሶፍትዌር ዴቨሎፕ አድርጋችሁ ሊሆን ይችላል ኦር ደግሞ የተለያዩ ነገሮች ለምሳሌ ማሽነሪ ዘመናዊ የሆነ ማሽነሪ ኮምፒውተራይዝድ የሆነ እንደዚህ ብቻ ችግር ፈቺ የሆነ ማንኛውም አይነት ውጤት የሚያመጣ ግብርና ጋር የተያያዘ የሰራችሁት ነገር ካለ ቻሌንጅ ይሄ ቻሌንጅ ተዘጋጅቷል ለመወዳደር የሚገርማችሁ ምንም አይነት ክፍያ የለውም ሶ ማንኛችሁም እንደዚህ አይነት የፈጠራ ሐሳብ ያላችሁ ሰዎች መወዳደር ትችላላችሁ በቀላሉ ይሄንን ውድድር ያሸነፈ ቃል የገቡት ነገር ምንድነው ይሄንን ውድድር ያሸነፈ ሰው ሰፖርት ተደርጎ መጨረሻ ላይ አንደኛ የወጣው ሰው ሰፖርት ይደረግና ያሰበው የሰራው የፈጠራ ሐሳብ በገንዘብ በተለያየ መንገድ ድጋፍ ተደርጎለት መሬት ላይ የሚወርድ ወይም የሚፈጸም የሚደረግ ወደ ተግባር እንዲገባ ይደረጋል ሶ እንዴት መመዝገብ እንችላለን የምትሉኝ ከሆነ ሊንኩን እኔ እዚህ ከታች ካፕሽን ላይ ያስቀምጥላችኋለሁ በተጨማሪ ደግሞ ኮሜንት ላይ ገብታችሁ ሊንኩን ማግኘት ትችላላችሁ በዛ ሊንክ በመግባት መመዝገብ ትችላላችሁ ሶ ይሄ ፕሮግራም የሚያጠቃልለው ግለሰቦችም ልትሆኑ ትችላላችሁ ድርጅቶችም ልትሆኑ ትችላላችሁ ችግር ፈቺ የሆነ ከግብርና ጋር የተያያዘ ማንኛውም አይነት ፈጠራ ሶፍትዌር ኤቭሪቲንግ የሰራችሁ ችግር ፈቺ የሰራችሁ ያንን ነገር ግን ለማስፈጸም ፋይናንስ ያነሳችሁ ልትሆኑ ትችላላችሁ በተለያየ መንገድ ሰፖርት የምትደረጉ ይሆናል ሶ መልካም እድል ሁላችሁም ተመዝገቡ ወዳችኋለሁ